እንዴት አረፈዳችሁ? ከሰሞኑ ስሙ ከፓሪስ ሴንት ጀርመንና ሊቨርፑል ጋር ተያይዞ የተነሳ የሚገኘው ኮትዲቮራዊ የአርቢ ላይፕዚግ የክንፍ መስመር ተጫዋች የሆነው ያን ዲዮማንዴ ለታናሽ እህቱ ወይንም በህይወት ለሌለችው ለ15 ዓመቷ እህቱ የጻፈው ደብዳቤ እጅግ በጣም እያነጋገረም እያሳዘነም ይገኛል። እኛም እንደሚከተለው ደብዳቤውን አቅርበናል። ውድ ሮክሳን፣ አንድ ሰው የሐሰት የማንቸስተር ዩናይትድ ማሊያ ገዝቶልኝ እኔ ግን በላዩ ላይ ሮናልዶ 7 ብዬ በጥቁር ማርከር የጻፍኩበት ጊዜ ትዝ ይልሻል? በአቢጃን አይቨሪ ኮስት በአንድ ቤት ውስጥ 25 ሰው ተጨናንቀን የምንተኛበት ጊዜስ ትዝ ይልሻል? በወቅቱ ሀብታም ወይም ድሃ መሆን ምን እንደሆነ አናውቅም ነበር። የምናውቀው ደስታችንን ብቻ ነበር። በጭቃ ውስጥ ሲጫወት ያዩኝ አዋቂዎች በጠንካራ ምት ስለምመታ ሮቤርቶ ካርሎስ ብለው ሲጠሩኝ፣ እኔ ግን በውስጤ አይዶሌ ክርስቲያኖ ሮናልዶ በመሆኑ እንዴት እናደድ እንደነበርስ ትዝ ይልሻል? ነገር ግን በእንግሊዝም ሆነ በአሜሪካ MLS ማንም ሊያስፈርመኝ አልፈለገም። ቪዛ ያለቀ፣ ህልም ያከተመ፣ ወደ አፍሪካ ልመለስ ነበር። በዚያ ጨለማ ጊዜ በኔ ማመን ያላቆምሽ አንቺ ብቻ ነበርሽ። ከጥቂት ሳምንታት በኋላ ለሌጋኔስ ስፈርም ሁለታችንም የተለየ የደስታ እንባ አልቅሰን ነበር። ያ እንግዲህ ስሜት የነበረኝ ጊዜ ነበር። አሁን ግን ምንም አይሰማኝም። ልክ ሰብአዊነቴን እንዳጣው ያህል ውስጤ ባዶ ሆኗል። አንቺ ከሞትሽ ጀምሮ እኔ ዝም ብዬ በባዶነት ውስጥ ነኝ። በህይወት እንደሌለሽ በነገሩኝ ቀን አንድም ጠብታ እንባ እንኳ አላነባሁም። ደንዝዤ ነበር የቀረሁት። ለሌጋኔስ ዋናው ቡድን የመጀመሪያ ጨዋታዬን ካደረኩበት ጥቂት ሳምንታት ብቻ ነበሩኝ። በ18 ዓመቴ ከሪያል ማድሪድ ጋር ለመጀመሪያ ጊዜ የሚጫወት ማን አለ? ስሜቱ ልዩ ነበር። እናም ህልሜም ነበር። ከዚያ ግን ያ ህልም በድንገት ወደ ቅዠት ተቀየረ። ከሀገር ቤት ሰዎች ስልኬ ላይ በተደጋጋሚ ይደውሉ ነበር። ተበሳጨው። ይህንን ያህል ለምን እንደሚወተውቱኝ አልገባኝም ነበር። ስልኩን አነሳሁት። እነሱ ግን ቃላቱን አልደበቁኝም። ህመሜን የሚቀንስ ነገር አልተናገሩም። የሀገር ቤትን ነገር ታውቂዋለሽ። በቃ ምንም ማዘን የለም። ዝም ብለው እህትክ ሄዳለች አሉኝ። ምን ስላቸው ሞታለች። ሰዎች ምን እያላችሁ ነው አልኳቸው። አንድ ድግስ ላይ መጠጧ ውስጥ የሆነ ነገር ጨምረው ከዚያ በኋላ አልነቃችም፣ ተለይታናለች አሉ። 15 ዓመትሽ ነበር። ገና 15 ዓመት። እስከ ዛሬ ምንም ምላሽ አላገኘውም። ለምን እንደሆነ ማወቅ እፈልግ እንደሆን አላውቅም። ምናልባት ቅናት ሊሆን ይችላል። ምናልባትም በሀገራችን የተለመደው የክፎች ድርጊት ነው። ምናልባት እኔ እዛ ሆኜ ልጠብቅሽ እችል ነበር። አላውቅም። በፈጣሪ ቅድ ለመታመን እሞክራለሁ። ማድረግ የሚችለው ብቸኛው ነገር እሱ ብቻ ነው። ላረሳሽ አልሞክርም፣ ምክንያቱም መቼም እንደማረሳሽ አውቃለሁ። አሁን ማድረግ የሚችለው ብቸኛው ነገር ይህንን ህመም ወደ ብርታት ቀይሬ ጠንክሬ መስራትና የያኔውን ህልማችንን በሙሉ ማሳካት ነው። ይህንን የምጽፍልሽ ስለሱ ፊት ለፊት ማውራት ስላልቻልኩ ነው። ይህንን የምጽፍልሽ አንቺ በውስጤ ሕያው ሆነሽ እንደምትቀጥይ እንድታውቂ ስለምፈልግ ነው። አጠቃላይ ዓለም የአንቺን ስም እንዲያውቅ አደርጋለሁ። መላው ዓለም። በእግር ኳስ ሜዳ ላይ የማደርገው ነገር ሁሉ ላንቺ ነው። በመጨረሻ ከተያየንበት ጊዜ ጀምሮ ብዙ ነገሮች ተከስተዋል። ብነግርሽ አታምኝኝም። እኔ ራሴ ማመን አቅቶኛል። አሁንም ቢሆን የራሴ ቤት እንደሆነ የሚሰማኝ ብቸኛው ቦታ ሜዳ ነው። ሰላም የማገኝበትና ከአንቺ ጋር ማውራት የሚችልበት ስፍራ እሱ ነው። አሁንም እዚህ ብትኖሪ እና እንዲህ ብዬ ብነግርሽ እመኝ ነበር። አሳካ ነው እኮ ያልሹ ነገር ሁሉ እውነት ሆነ እኮ። ነገ ወደ ዓለም ዋንጫ እየተጓዝን ነው። በእውነት ወንድምሽ እንደ ዲዲየር ድሮግባ፣ እንደ ያያ ቱሬ፣ እንደ ጀርቪኒዮ ለኮት ዲቮር ብሔራዊ ቡድን ሊጫወት ነው። እኔ እንደ አንድ ተራ ጨዋታ አላየውም፣ እንደ ትልቅ መድረክ ነው የምመለከተው። ይህ መድረክ አንቺ በእኔ ውስጥ ያየሽውን ብቃት ለመላው ዓለም የማሳይበት አጋጣሚ ነው። ግባ ገባው ቁጥር ሁሉም ሰው ስምሽን እንዲያውቅ አደርጋለሁ። ማንም እንዳይረሳሽ አደርጋለሁ። የተነበየሽውን ትንበያ እውነት እንደማደርገው እምላለሁ። ገና ትክክለኛ የእግር ኳስ ጫማ እንኳን ሳይኖረኝ ለሰዎች ሁሉ ወንድሜ በዓለም ላይ ምርጡ ተጫዋች ይሆናል ትይ ነበር። ትክክል እንደሆንሽ
አስመሰክራለሁ። ካልሆነ ግን ይህንን ለማድረግ ስጥር እሞታለሁ። ወንድምሽ ያን